እስቲ በእናትህ ላይቱን ወደዛ በለው አልበረና በሰላም። ኧረ በጣም የበሰለው በጣም የደረቀው ይሆ ዳቦ ሊሆን ብሎ ነው መለስ ያለው። አንተ ሲስራት እዚህ ላይ ልቁረጥ። ይሄማ ጋገረችው ነው እንጂ በቢላ ልቁረጥ። እኔ መቁረጥ ያለብኝ ከቆረጥኩ ወደ መስንጂ እንዴ የራሴት ነው ከነነብሱ እና ይሄ እኮ አይመስልም ብዙ ላፍ ከላይ እኮ ነው። ምን እንደው ፈለግ እንደሱ እኮ አይደለም ፍቅር ፒዛ እንደ አንድ የሚቆረጠው እንዴ አድርገህ እንደዚህ አድርገው ከዛ ከመሃል አንድ እንደስጨምራለህ። ምን ያበላሽት ፒዛ እንዴ ማሽኑ ከሰል እንትኑ አትንካው። ይሄ ብረት ከዛ እንደዚሁ ሲያፍ ነው። ኦኬ በዚህ ስንቶታ ይቆርጥ ይሄ እንደ ተቆረጠ እንዴ ልታስቆርጠኝ ነው? ስድስት እንትን የሆነ ክሪስ ክሮስ ልታስደርገኝ ነው እንዴ? በማይታይ እንትን እስቲ አብራቀቅ ይነሳል። ዘይት የወይራ ዘይት ቀብቼዋለሁ። እስቲ ታው አሁን እንዴት ነው ይነሳል ነው እኔ ያልኩት። ይሄ ሲጀመር የፒዛ እኮ ነው አይደለም እንዴ? እና በአራት ማዕዘን እንደ ፒዛ የሚጋገርበት ጠፍጣፋ ነው መሆን ያለበት። ይሄ ዳቦ ነው። ዳቦ በቲማቲም ነው ዛሬ ራታችን። ወረኛ ካፌ ስትበላ እንደዚህ አይነቱን ዞር በለን እስቲ ልገልብጠው። ወይ አይደለም ይሄ ቲማቲም እግዚአብሔርን ይወስድ ቲማቲም እንዲህ ነው የሚሆነው። እኔ እኮ እንትኑን ከለሩን ቃሪያ ባለፈው ኦልማር ስጠይቅ ምን ያደርግልሻል አልከኝ። እሱ እንዴት አካባቢ ነው ይሄን ያደረገው? አለማድረግም እኮ ይቻላል። ይሄ ከና ነፍሱ ወይ እና ለፎርማል እንዴት ተደረገው? አብስልና በመጥበሻ ለማብላት ጉድ በትሪም አድርገው ለቅም ይዟል። ይለቃላ የወይራ ቅባት ተቀብቷል። እሺ አረጋጊ ሰፌዱ መጥቷል። ሰፌድ አይደለም ትሪ ነው። እሺ እንካን እንግዲህ አደፊው አይሽ የኔ ፋራ